السلام عليكم ورحمة الله وبركاته. السلام عليكم. አንዲት ክርስቲያን ወገናችን እዚህ ጋር ጥያቄ ትጠይቃለች፣ እንመልስላት። ሙስሊሞች በትህትና መልሱልኝ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነት መሆናቸውን እንዴት አወቃችሁ? ይሄ ጥያቄ በርካታ ክርስቲያኖች ጥያቄ ነው። ግን ሰባኪዎቻቸውን ተሰማቸው ከሆነ ወዴት እንደሚሄድ መሐመድ አያውቅም፣ እናንተንም ወዴት እንደምትሄዱ በቀጣዩ ዓለም የጀነት የሆነ ጀሃነም አያውቅም ይሏቸው። ዛሬ መልሱን አዳምጡ። ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ በደንብ ያውቃሉ። አምላክ አላህ ሱብሓነሁ ወተዓላ ነግሯቸዋል፣ ራሳቸው ነግረውናል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ ሲናገሩ ምን አሉ? አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ያ ብቻ አይደለም፣ የትንሣኤ ቀን መጀመሪያ ገነትን ማስከፍታት እኔ ነኝ ብለው ቃል በቃል ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም آتي إلى باب الجنة يوم القيامة فأستفتح له فيقول الخازن من أنت؟ فأقول أنا محمد، فيقول أمرت أن لا أفتح الجنة إلا بك يا محمد، ثم يفتح له، ثم يكون أول من يدخل الجنة عليه الصلاة والسلام. النبي صلى الله عليه وسلم من هذا الحديث لا يتنسى كان ولا جنة بر أني هيدا له ينالو يجنة بر أني أسكفتها له قال بقال تناقروا የገነት ጠባቂው መልአክም ማን አንተ ብሎ ይጠይቃል። እኔ ሙሐመድ ነኝ እለዋለሁ። ከዛም መልአኩ ምን ይላል? ሙሐመድ ሆይ ከአንተ በፊት ለሌላ ለማንም ለአንድም ሰው እንዳልከፍት ታዝዤ አንተን እስክትመጣ እየጠበቅኩ ነው ይላቸዋል። ከዛም ይከፍታል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ገነትን የሚያስከፍቱት እርሳቸው ናቸው። ያለ እርሳቸው ገነት አትከፈትም። ቃል በቃል ይሄን ተናግረዋል። የመጀመሪያ ገነት ገቢም እርሳቸው እንደሆኑ ተናግረዋል። ስለናንተ እስከተባለ የመጀመሪያዎቹ ትውልዶች የገነት ገቢኛ እንደሆነም ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ነህኑ الآخرون السابقون አሉ። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ነን እኛ አሉ። ወጣቻለ አይደል? ከሁሉም ትውልድ አልፏል። ከኛ በፊት የአብርሃም፣ የኢስሐቅ፣ የያዕቆብ፣ የመሲሁ የነ ሙሴ ትውልዶች አልፈዋል። በቀጣዩ ዓለም ደግሞ ፊተኞች ነን አሉ። ከነዚህ ካለፉት ትውልዶች ሁሉ መጀመሪያ ገነት የምንገባው የኔ ትውልዶች ናቸው ብሎ ነግረውናል። ለታቻው ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም ይህ በጥቅል የተናገሩት ነው። በተናጥላ ከሌ ገነት ነህ እያሉ የነገሯቸው በርካታ ሰሃቦች አላቸው። አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጦልሃ ፊል ጀና፣ እንዲህ እያሉ ቢላል ፊል ጀና أبو عبيدة بن الجراح في الجنة، عبد الرحمن بن عوف في الجنة، سعد في الجنة، وسعيد في الجنة، عبد الرحمن بن عوف في الجنة. النزي كله كلي جنتنا هيالو بمدر لا يالو بهيوت يالو ያበሰሯቸው ናቸው። ስለዚህ ለተናጠል ወዴት እንደሚሄዱ ትውልዶቻቸው በደንብ አድርገው ያውቁ ነበር። ለናሙናነት ያክል የተናገራቸው አሉ። በጥቅልም እንዲሁ ወዴትና መቼ እንደምንገባ ገነት የነገሩን ሁሉ አለ። ቅድም እንደነገርኳችሁ ማለት ነው። ይህ ነው። ሌላው የትንሣኤ ቀን የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ ሆነ ገነትን ሄደው የሚያስከፍትላቸው ነብይ ይፈልጋሉ። ሙስሊሞች አማኞች ገነት ዝም ብሎ ዘው ተብሎ የሚገባበት ዓለም ስላልሆነ ማለት ነው። ከዚያ አዳምን ይጠይቁታል፣ አንተ ገነትን አስከፍትልን ብለው ወደ ኑህ ጋር ይልካቸዋል። ከዚያ ኑህ ወደ አብርሃም ጋር፣ አብርሃም ወደ ሙሴ ጋር፣ ሙሴ ወደ መሲሁ ጋር ይልካቸዋል። መሲሁ ቃል በቃል ምን ይላል? اذهبوا الى محمد صلى الله عليه وسلم ይላቸዋል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው ገነትን የሚያስከፍተው ይላቸዋል። ትውልድ ሁሉ እንዳለ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ሂደው ገነትን ያስከፍቱላቸዋል። መጀመሪያ እርሳቸውና የእርሳቸው ተከታዮች ትውልዶቻቸው ይገባሉ። ከዚያ ሁሉም ነብያት እርሱና ካመኑለት ከትውልዶቹ እነዛን እየያዘ ወደ ገነት ይገባል ማለት ነው። ይህን ይመስላል። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።